ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ እነሆ በዛሬው የማይክሮባዮሎጂ ሜዲካሊ ኢምፖርታንት ባክቴሪያ ብለን ከጀመርን በጣም አደገኛ የሚባለውን ባክቴሪያ ዛሬ እንተዋወቀዋለን። እኔ እንደተለመደው አብሬያችሁ የምቆየው ዮናታን ነኝ። በቀጥታ ወደ ቪዲዮ እንገባለን። በዛሬው ቆይታችን በዚህ በማይክሮባዮሎጂ ይሄ ማለት ሜዲካሊ ኢምፖርታንት ባክቴሪያ ብለን ከጀመርን ስለ ስታፊሎኮከስ ጨርሰን እንደገና ስትሪፕቶኮከስ ደግሞ የተወሰኑትን እንደነ ስትሪፕቶኮከስ ፓዮጂን፣ አጋላክቲን የመሳሰሉትን አይተን ዛሬ በጣም አደገኛ የሚባለው ማንን እንጀምራለን? ስትሪፕቶኮከስ ኒሞኒያ። ከብዙ አደገኛ ከሚባሉ በሽታዎች ጀርባ የሚገኘውን ይህንን ባክቴሪያ እስቲ ምን አይነት ባህሪ ያለው ብለን ቆንጆ አድርገን ነው የምንጨርሰው ዛሬ። በዛሬው ቆይታችን ምን እናያለን የሚሉትን ነገሮች ልግለጽላችሁ። ከጀነራል ካራክተሪስቲክስ እንጀምራለን። ፓቶጂነሲስ ኤንድ ቫይሩለንስ ፋክተሩን አይተን ምን አይነት በሽታዎችን ያስከትላል የሚሉትን ተመልክተን እንደገና ዲያግኖሱን ሜጀር የሚባሉ ዲያግኖስ ቴክኒኮች ፎር ዲስ ስትሪፕቶኮከስ ኒሞኒያ እና ትሪትመንት ማኔጅመንት አድርገን ቆንጆ ነገሩ ፕሪቨንሽን አለ፣ እሱን ነግራችኋለሁ ማለት ነው። ይህን ቪዲዮ እንግዲህ እየተከታተላችሁ ቆንጆ እውቀት እያገኛችሁበት እንደሆነ ተስፋ እናደርጋለን። ለጓደኞቻችሁ ሼር አድርጉ። እናንተም ደግሞ ኮሜንት ስጡ። የሰብስክሪፕሽን በተኗን መጫን ሁሌም ቢሆን አትርሱ። ስለዚህ በዛሬው ቆይታችን ስለ ስትሪፕቶኮከስ ኒሞኒያ እንጀምራለን ማለት ነው። ጀነራል ካራክተሪስቲክሱን ከማየት እንጀምር እስኪ። የመጀመሪያው ግራም ስቴን ይደረግ። እስቲ ይሄ ባክቴሪያ ግራም ስቴን ሲደረግ እንግዲህ ግራም ፖዚቲቭ ኔጌቲቭ፣ እንግዲህ አሬንጅመንቱን ከስሙ በመነሳት እናንተ ልጠይቃችሁ። መጀመሪያ ስትሪፕቶኮከስ ኒሞኒያ ሲል ይሄ ስትሪፕቶኮከስ በራሱ ኢንዲኬት የሚያደርጋችሁ ምን አይነት ሼፕ አለው ነው ያልኳችሁ። በትክክል ከመለሳችሁት ቆንጆ። ስትሪፕቶኮከስ ከሆነ ዛት ኢዝ ዋት ቼን የሆነ አሬንጅመንት ያለው ነው ማለት ነው፣ ልክ ምስሉ ላይ እንደምትመለከቱት። ሲቀጥል ጀነራል ካራክተሪስቲክሱ በግራም ስቴን ስንመለከተው ምን ይሆናል መሰላችሁ? ዛት ኢዝ ግራም ፖዚቲቭ which means እዚሁ እየጨረስን እንሂድ። ዲያግኖስ ሲደረግ በግራም ስቴን ሲደረግ ኦር ደግሞ በላብራቶሪ ሲመለከቱት it give what ግራም ፖዚቲቭ then what ፐርፕል አይነት ከለር ይፈጥራል ማለት ነው። ስቴንድ ስናደርገው ስናቀልመው ወደ ወይን ጠጅ የሚያደላ አይነት ከለር ይሰጠናል ማለት ነው። መልካም፣ በዛው ዲያግኖሱን እየጨረስን ነው። ሼፑ ጋር እንምጣ። ሉክ ብዙ ጊዜ እንግዲህ በአሬንጅመንት ደረጃ ዳት ኢዝ ቼን የሆነ ስትራክቸር ነው አልኳችሁ። በሼፕ ደረጃ ደግሞ ዳት ኢዝ ላንሴት ታይፕ ኦፍ ሼፕ which means a ዲፕሎኮካ እያልን የምንጠራው ማለት ነው። ይሄ ማለት እንዴት መሰላችሁ? ስትሪፕቶኮከስ ኒሞኒያ አንደር ማይክሮስኮፕ ስንመለከተው በዚህ አይነት አሬንጅመንት ነው ማለት ነው የሚገኘው። ዳት ኢዝ ዳይፕሎኮካ የተባለው ለዛ ነው። ዘ ላንሴት ላይክ ይለዋል ማለት ነው። ሲቀጥል ሄሞላይሲሱ ጋር እንምጣ። this genus of streptococcus በጣም በውስጡ ብዙ የሆኑ ምኖች ይገኛሉ ማለት ነው፣ ባክቴሪያዎች ይገኛሉ። እነ ርብቃ ላንስፊልድ እና የተለያዩ ደግሞ ለክላሲፊኬሽን እና ለጥናት እንዲመች በማሰብ በተለያየ መንገድ ከፍለውታል። መጀመሪያ አካባቢ እንደተመለከትነው based on hemolysis this genus of streptococcus classified into 3 that is alpha, beta እና ጋማ። አልፋ ሲሆን ቤታ ሲሆን ጋማ ሲሆን ምን አይነት ባህሪ ያለው የሚለውን ተነጋግረናል። ስለዚህ በዛሬው this streptococcus pneumonia based on their hemolysis their general characteristics is that is what alpha ይሆናል ማለት ነው። አልፋ ሄሞላይቲክ ባክቴሪያ ከምንላቸው ውስጥ ይጠቀሳል ማለት ነው። as you remember the term alpha indicates that partially ነው ማለት ነው። RBC ምን የሚያደርጉት ዲስትራክት የሚያደርጉት። ስለዚህ አልፋ ሄሞላይሲስ ነው ካራክተሪስቲክሱ። ካፕሱል ጋር ስንመጣ ይሄ ማለት እዚህ ጋር እናየዋለን their pathogenesis and virulence ፋክተሩን this polysaccharide capsule አለው ማለት ነው። ካፕሱሌትድ ብለን ከምንጠራቸው ባክቴሪያዎች ውስጥ አንደኛው ነው የፖሊሳካራይድ ካፕሱል አለው ማለት ነው። ለምን ይጠቅመዋል? እዚሁ ጋር እንምጣ። the word pathogenesis and virulence factor እንግዲህ እንደምታውቁት እኛ ላይ እንዴት አድርገው ጥቃት እንዴት ይፈጽማል፣ እንዴት የኛን ኢሚዩኒቲ ይቋቋማሉ የሚለውን ሲገልጽልን this the pathogenesis and virulence ምን ማለት ነው የሚለውን በላስት ኤፒሶድ ላይ ገልጬላችኋለሁ። እዚህ ተርም ላይ ስንመጣ ፖሊሳካራይድ ካፕሱል አለው ማለት
የኛ ኢሚዩኒቲ ሲስተም ሄዶ አታክ እንዲያደርገው ራሱን እንደ ሺልድ አድርጎ ይጠቀምበታል ማለት ነው። ዲስ ፖሊሳካራይድ ካፕሱል ካፕሱል አለው። ዴር ኦክሲጅን ኒዱ ጋር ስንመጣ ደግሞ በጣም አደገኛ የሚያደርገው ይሄን ስትሪፕቶኮከስ ቅድም መጀመሪያ ላይ እንዳልኳችሁ that is facultative anaerobes ነው። ፋኩሊቴቲቭ አናኤሮብስ ብለን የምንጠራቸው ባክቴሪያዎች ውስጥ ይጠቀሳል። ፋኩሊቴቲቭ አናኤሮብስ አደገኛ ያደረገው ምንድነው? ይህ ስትሪፕቶኮከስ ኒሞኒያ ኦክሲጅን ኖረም ኦክሲጅን አልኖረም ምን ማድረግ ይችላል ማለት ነው? ሰርቫይቭ ማድረግ ይችላል ማለት ነው። ይሄ በጣም አደገኛ ካራክተሪስቲክስ ነው። በዚህ መንገድ ጀነራል ካራክተሪስቲክሱን ከተረዳን ወደ ምን እንሂድ? ወደ ፓቶጂነሲስ ኤንድ ቫይሩለንስ ፋክተሩ እንግዲህ which means የመጀመሪያው ፖሊሳካራይድ ካፕሱል ብለን የምንጠራው based on their this general characteristics have their to prevent phagocyte እንዲያደርገው የኛ ኢሚዩኒቲ ሲስተም በዚህ መንገድ ይከላከላል ማለት ነው ራሱ። ሲቀጥል ሌላኛው እንግዲህ under the pathogenesis and virulence factor the pneumolysine toxin እያለ የምንጠራዋለን። look this genus of streptococcus specifically streptococcus pneumonia have produced what this pneumolysine የሚባል ቶክሲን produce ያደርጋል። the purpose of this toxin is when this streptococcus pneumonia enter to the host cell and የሆስት ሴሉ በተለያየ ምክንያት በሚገባበት ጊዜ ስፔሻሊ ደግሞ ይህ ስትሪፕቶኮከስ ኒሞኒያ the mode of transmission ብንጠየቅ by the respiratory droplet ነው የሚገባው። by the respiratory ድሮፕሌቶች ነው የሚገባው። by this way ከገባ በኋላ ዴር ፓቶጂነሲሱን በሚቀጥልበት ጊዜ በዚህ ቶክሲን አማካኝነት የሆስቱን ሴል ምን ማድረግ ነው ማለት ነው? ዲስትራክት እያደረገ ይመጣል ማለት ነው በዚህኛው ኢንዛይም በመጠቀም። ሌላው ኢሚኖግሎቡሊን ኤ ፕሮቴዝ የሚባል ኢንዛይም ያመነጫል። look this enzyme as you know the term streptococcus pneumonia ስላችሁ ራሱ ምንድነው መጀመሪያ አይወራችሁ ላይ የመጣው በሽታ that is pneumonia እያልን የምንጠራው ነው አይደለ? ስለዚህ እንግዲህ ምንድነው የሚለው እዚህ ጋር the immunoglobulin A የሚባል immunoglobulin A protease የሚባል ኢንዛይም ፕሮዲዩስ ያደርጋል ከተባለ this immunoglobulin A ሎኬሽኑን ለማስታወስ እንሞክር እስቲ። ወደፊት እንግዲህ በዚህ በማይክሮባዮሎጂ ወደ መጨረሻዎቹ አካባቢ ስለ ኢሚኖሎጂ የሚባል ፓርት አለ። እዛ ሰዓት በደንብ እናወራለን። ግን እንደው ይሄንን አሁን ማስረዳችሁ በደንብ ለማወቅ this immunoglobulin A ወይም ኢሚኖግሎቡሊን አልፋ እየተባለ የሚጠራው የሚገኝበት ቦታ in the mucosal linings of the respiratory tract and digestive tract ላይ በዋነኝነት ይገኛል። and other ደግሞ በሳላይቫ እና በመሳሰሉት ውስጥ ይገኛል። እቺን ያዙልኝ እናንተ this respiratory tract ላይ ማለት ነው። ይሄ ባክቴሪያ ሲገባ በዚህ ኢሚኖግሎቡሊን ኤ ፕሮቴዝ በሚባል ኢንዛይም በሬስፒራቶሪ ትራክት ላይ የሚገኘውን ኢሚኖግሎቡሊን ኤ ምን ማድረግ ይጀምራል ማለት ነው? ዳሜጅ እንዲያደርግ ይረዳዋል። በዚህም ምክንያት ነው በሬስፒራቶሪ ትራክት ላይ በጣም ኮመን የሆነው ስፔሻሊ ለንግ ላይ ስንሄድ ማለት ነው this streptococcus pneumonia ይሄንን ኢንዛይም ተጠቅሞ ኢሚኖግሎቡሊን ኤን ብሬክዳውን ለማድረግ ይጠቀምበታል ማለት ነው። good ያላችሁት ከኢትዮ ነርሲንግ ስቱደንትስ ጋር ነው። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ወደ ተሻለ ቦታ እንድናደርሰው ጠይቃችኋለን። እንቀጥላለን። disease caused by this streptococcus pneumonia እንግዲህ the most major disease related to this streptococcus pneumonia is what? pneumonia ራሱ ማለት ነው። ምን ማለት ነው? ኒሞኒያ ባጭሩ that is the inflammations of the lung parenchyma cell ብለን የምንጠራው ማለት ነው። ይሄ lung እያልን የምንጠራው ስትራክቸር ውስጡ have the functional unit አለ። ያ functional ዩኒቶቹን inflamed በሚሆኑበት ሰዓት እዚህ ጋር እንደውም አንዱ ቃል ለመጨመር ያክል most of the time the term inflammation that is expressed by adding the suffix itis ነበር አይደል? ነገር ግን እዚህ ለየት ከሚሉ በሽታዎች ውስጥ ኢንፍላሜሽን ሆኖ itis ከማይጨመርባቸው ውስጥ ኒሞኒያ አንደኛው ነው። ባጭሩ the inflammations of the lung ብለን ልንይዘው እንችላለን። ሌላኛው meningitis that is the inflammations of what? the meninges
እንግዲህ በተለያዩ ባክቴሪያዎች ከስትሪፕቶኮከስ ፓዮጂን ጀምሮ ስንነጋገር ይሄ ሚኒንጃይተስ በተደጋጋሚ ጠርተነዋል። ይሄኛውም ስትሪፕቶኮከስ ኒሞኒያ ምን ያመጣል ማለት ነው? the inflammations of the meninges, what you can call it, that is a meningitis ብለን የምንጠራው ማለት ነው። ሌላኛው the otitis media. look, this otitis media, that is the inflammations of the middle ear. ምስሉ ላይ እንደምትመለከቱት ይህ otitis media ማለት most of the time that is common in children. My question is why? ይህን ጥያቄ በመመለስ እስቲ ኮሜንት ላይ አሳውቁ። ሲቀጥል ሴፕሲስ ጋር እንምጣ። ሴፕሲስ is what? Under this streptococcus pneumonia in severe case ሴፕሲስ እስከ ማምጣት ድረስ ይደርሳል ማለት ነው። ሌላኛው ሳይነሳይተስ, it is obviously that's related with this streptococcus pneumonia. ይሄ ብቻ በሽታዎች አይደሉ፣ ብዙ በሽታዎችን መጥቀስ እንችላለን ከስትሪፕቶኮከስ ኒሞኒያ ጋር ተያይዞ ማለት ነው። ሲቀጥል ዲያግኖሱ ጋር ሲንምጣ እንዴት ምርመራዎች ይደረጋሉ ስንል ቅድም በግራም ስቴን ዲያግኖስ አደረግነው። ደን ቀጣይ ቸስት ኤክስሬይ ይሰራል። አሁን እስቲ ቸስት ኤክስሬይ for what purpose? እንግዲህ ስትሪፕቶኮከስ ኒሞኒያ ከሚያመጣቸው በሽታዎች ውስጥ ለአንደኛው ሞር ይሰራል ማለት ነው። ለማን ነው? this one, the pneumonia, the inflammations of the lung parenchyma ያልኳችሁ ለሱ ይሰራል ማለት ነው። what about the CSF, cerebrospinal fluid analysis ይሰራል። ይሄ ደግሞ የሚሰራበት ምክንያት ምን ብለን ጠቅሰናል? እዚህ meningitis ያልነው ማለት ነው። እሱን ኢንቨስቲጌት ለማድረግ እሱ ሰስፔክት በሚደረግበት ሰዓት CSF ይሰራል። ሌላው quelling reaction, this is purpose to detect the capsule. So this is a major diagnostic techniques for this streptococcus pneumonia. So ግን ይሄ ብቻ አይደለም፣ ብዙ መጥቀስ እንችላለን። ግን ሜጀር የሚባሉት እነዚህ ናቸው። ሌላው ትሪትመንት ኤንድ ማኔጅመንቱ ጋር እንምጣ። በዚህ በማኔጅመንታችን ውስጥ the first line የሚባለው penicillin or amoxicillin is the first line management for the streptococcus pneumonia. እንቀጥላለን for the resistant strain, which means በቀላሉ ለማይመለሱት ደግሞ ከፍ ወዳሉት እንመጣለን። ማንን እንሰጣለን? ይሰጣል ቢባል ማወቅ ያለብን ፖይንት ይሄ የሲፋሎስፖሪን ጀነሬሽኖች አሉ፣ ከሱ ውስጥ ይሰጣል ማለት ነው። እንደነ ሴፍትራክዝን እና የመሳሰሉት። በሲቪየር ኢንፌክሽን ጋር ስንመጣ ደግሞ ቫንኮ ፕላስ Ceftra is a common drug that is administered in the severe infection related with the streptococcus pneumonia. So የመጨረሻው በጣም ወሳኝ የሚባለው የዚህ ትምህርት ደግሞ አካል የሆነው በዚህ በስትሪፕቶኮከስ ኒሞኒያ ፕሪቨንሽን ላይ እንምጣ እስቲ። look, under the prevention ቆንጆ ነገሩ የስትሪፕቶኮከስ ኒሞኒያ ከህፃናቶች ጀምሮ እስከ ኢሚኑ ኮምፕሮማይዝድ እስከሆኑ ድረስ ቫክሲን አላቸው። የመጀመሪያው that is PCV ነው። this is በኤክስፓንድድ ፕሮግራም ኦፍ ኢሚዩናይዜሽን ብለን ከምንጠራው ውስጥ የሚካተተው ይሄኛው PCV ይሰጣል። PCV ማለት that is a pneumococcal vaccine ማለት ነው። ይሄ ይሰጣል አንደኛ። ሌላኛው ደግሞ that is pneumococcal polysaccharide vaccine 23 የሚባለው ደግሞ ሌላኛው የምንጠቅሰው የቫክሲን አይነት ነው ማለት ነው። so this is a major vaccinations that is given to prevent this streptococcus pneumonia. ሌላኛው እንግዲህ good hygiene እና የመሳሰሉት ፕሪቨንሽኖች ይጠቀሳሉ ማለት ነው። በዛሬው ቆይታችን ስለዚህ ስለ ስትሪፕቶኮከስ ኒሞኒያ ጥንቅቅ ያለች ኮንሰፕት ለማየት ሞክረናል። ጥርብጥና ያለች ከኔ ከቪዲዮ ጋር አብሬያችሁ ቆየሁት ዮናታን ነኝ። በቀጣዩ ቪዲዮ እስከምንገናኝ ድረስ ከዚህ ቀደም የሰራናቸውን ቪዲዮ በማየት የተለያዩ እውቀቶችን እንድታገኙ የጋበዝኳችሁ፣ ከእናንተ ደግሞ የሚጠበቀው የሰብስክሪፕሽን በተኗን መጫንና ለሌሎች ሰዎች ሼር አድርጉት፣ ኮሜንት ስጡ። በቀጣይ አዲስ ወደ ሆነው ወደ ግራም ፖዚቲቭ ሮድ የሚባለው ባክቴሪያ እንጀምራለን። በቀጣዩ ቪዲዮ እስከምንገናኝ ድረስ